ሰላም ጤና ይስጥልኝ ውድ የፋስት ኒውስ ኢትዮጵያ ቤተሰቦች፣ ዛሬ ቻናላችን ለየት ያሉና እጅግ ሰፋ ያሉ መረጃዎችን ይዞላችሁ ቀርቧል። በአሜሪካ ትልቅ ፍጥጫ አለ። በሀገራችንም አነጋጋሪው የ2.1 ቢሊዮን ብር ዘረፋና የደላሎች ፍርድ መነጋገሪያ ሆኗል። በተጨማሪም የ2026ቱ የዓለም ወታደራዊ ኃይል ደረጃ ይፋ ሆኗል። ኢትዮጵያ ከጎረቤቶቿ ጋር ያላት ልዩነትና የግብጽ ቀዳሚነት ለወደፊቱ ምን ትርጉም አለው? ውድ ቤተሰቦች ዛሬ ሐሙስ ጥር 21 2018 እጅግ አሳሳቢና ተከታታይ ሰበር መረጃዎችን ይዘን ቀርበናል። በዋናነትም የኢትዮጵያ አየር መንገድ ወደ ትግራይ ከተሞች የሚያደርጋቸው በረራዎች በድንገት ተቋርጧል። መንገደኞች እንግልት ላይ ናቸው። ምክንያቱ ምንድነው? አየር መንገዱስ ምን አለ? ዛሬ ዝርዝር መረጃውን እናያለን። ቪዲዮው ረዘም ያለና መረጃ የተሞላበት ስለሆነ እስከ መጨረሻው አብራችሁን ቆዩ። ላይክ ማድረጋችሁን አትርሱ። ሰብስክራይብ በማድረግም የቤተሰባችን አባል ሆኑ። የ2026ቱ የዓለም ወታደራዊ ደረጃና ጥልቅ ትንታኔ። ደረጃው ግሎባል ፓወር ይፋ ባደረገው የ2026 ሪፖርት መሰረት ኢትዮጵያ ከአፍሪካ በወታደራዊ ጥንካሬ 5ኛ ደረጃን ይዛለች። በአጠቃላይ 145 ሀገራት ውስጥ ደግሞ 43ኛ ደረጃ ላይ ትገኛለች። የአየር ኃይል ዝርዝር። ሀገራችን በሄሊኮፕተሮች ብዛት 81ኛ ደረጃ ላይ ስትገኝ ጥቃት የሚፈጽሙ ሄሊኮፕተሮች በማሳለፍ ደግሞ 43ኛ ደረጃ ላይ ተቀምጣለች። የአየር ኃይላችን ዝግጁነት አሁንም አስተማማኝ መሆኑን መረጃው ያሳያል። የጎረቤቶች ንጽጽር። ግብጽ ከአፍሪካ አንደኛ መሆኗን ቀጥላለች። ሱዳን 9ኛ፣ ኬንያ 12ኛ፣ ደቡብ ሱዳን 23ኛ፣ ኤርትራ 25ኛ እንዲሁም ሶማሊያ 34ኛ ደረጃ ላይ ይገኛሉ። ተመልካቾቻችን ይህ ደረጃ ምን ይነግረናል? ግብጽ አንደኛ መሆኗና ኢትዮጵያ 5ኛ መሆኗ በህዳሴው ግድብ ድርድር ላይ የሚያመጣው ተጽዕኖ ምንድነው? ኢትዮጵያ ባለፉት ዓመታት የድሮንና ዘመናዊ መሳሪያዎችን ብታስታጠቅም ግብጽ በባህር ኃይልና በአውሮፕላን ብዛት አሁንም ብልጫ አላት። ይህም ለኢትዮጵያ ትልቅ የቤት ስራ ነው። ውድ ተመልካቾች ወደ ሀገር ውስጥ ዜና ስናልፍ የፌዴራል አቃቢ ሕግ በ28 ዋና ደላሎች ላይ ክስ መስርቷል። እነዚህ ደላሎች ወጣቶችን ከባህር ዳር እና ጎንደር በማንሳት በሊቢያ መጋዘኖች ውስጥ ለስቃይ የዳረጉም ናቸው። ስቆቃው በመጋዘን ውስጥ ታግተው በህይወት ለመቆየት ብቻ የሚበቃ ምግብ እየተሰጣቸው ሲሰቃዩ የቆዩት ወገኖቻችን ታሪክ ልብ ይሰብራል። የሁለት ወገኖቻችን ህይወት ማለፉና የ15ቱ ደግሞ እስካሁን ደብዛቸው አለመገኘቱን አቃቢ ሕግ አረጋግጧል። ገንዘቡ የሚገርመው ደግሞ በ8ቱ ተከሳሾች ላይ ብቻ 2.1 ቢሊዮን ብር መገኘቱ ነው። ይህ ገንዘብ የስንት ቤተሰብ እንባና ስቃይ ውጤት ነው። ፍትህ አሁን መንገዱን ጀምሯል። የኤርትራው ደላላ ፍርድ። በተያያዘ ዜና ኢትዮጵያ አሳልፋ የሰጠችው ተወልደ ጎይቶም በኔዘርላንድስ ፍርድ ቤት የ20 ዓመት እስራት ተፈርዶበታል። ዳኛው ምህረት የለሽና ህሊና ቢሶች ሲሉ ነው የገለጿቸው። ይህ ለሌሎች ደላሎች ትልቅ ማስጠንቀቂያ ነው። የሚኒሶታው ፍጥጫና የትራምፕ ትዕዛዝ። ሁኔታው አሜሪካ ሚኒሶታ ውስጥ ያለው ውጥረት አልበረደም። የፌዴራል ኃይሎች የ37 ዓመቱን ነርስ መግደላቸው ተከትሎ ከተማዋ በቁጣ እያነጠች ነው። ፖለቲካዊ ፍጥጫው። የሚኒሶታው ገዢ ቲም ዋልዝ በትራምፕ የተላኩትን 3000 ኃይሎች ያልሰለጠኑ በማለት እንዲወጡ ቢጠይቁም ትራምፕ ግን ገዢውን በወንጀል ሽፋን እየከሰሱ ይገኛሉ። ይህም ክፍፍል በአሜሪካ በሚኖሩ ወገኖቻችን ላይ ስጋት ፈጥሯል። ውድ የቻናሌ ቤተሰቦች ዛሬ ሐሙስ ጥር 21 2018 ዓመተ ምህረት በኢትዮጵያ ሰዓት አቆጣጠር ከ2 ሰዓት በፊት በቢቢሲ አማርኛ የወጣ መረጃ እንደሚያመለክተው ከሆነ ከአዲስ አበባ ወደ መቀሌ፣ ሽሬና አክሱም የሚደረጉ በረራዎች በሙሉ ተሰርዘዋል። መንገደኞች በሞባይል ስልካቸው ከእቅድ ውጭ በሆነ ምክንያት በረራው ተሰርዟል የሚል አጭር መልእክት ደርሷቸዋል። የክልሉ ትራንስፖርት ኃላፊ አቶ ታደለ መንግስቱ በበረራው መቋረጡን ለቢቢሲ ባረጋገጡም ዝርዝር መረጃ ግን እንደሌላቸው ተናግረዋል።
አንዲት ስማቸው እንዲጠቀስ ያልፈለጉ የአየር መንገዱ ኃላፊ ግን በረራዎች ለዛሬ ብቻ ነው የተሰረዙት፣ የቀጣይ ቀናት በረራዎች ግን በሚኖረው ሁኔታ የሚወሰን ይሆናልም ብለዋል። ተመልካቾቻችን ይህ ድንገተኛ በመቋረጡ ተጓዦችን በከፍተኛ ስጋት ላይ ጥሏል። በረራው ለምን ተቋረጠ? የቴክኒክ ችግር ነው ወይስ ሌላ? አየር መንገዱ እስካሁን ይፋዊ መግለጫ አልሰጠም። ይህንን ጉዳይ ተከታትለን የምናሳውቃችሁ ይሆናል። በመጨረሻም በትራምፕ ትዕዛዝ በሚኒሶታ የገቡ 3000 የፌዴራል ኃይሎች እንዲወጡ ገዢው ቲም ዋልዝ ጥሪ አቅርበዋል። በትራምፕና በሚኒሶታ ባለስልጣናት መካከል ያለው ፖለቲካዊ ፍጥጫ እጅግ እየከረረ መጥቷል። ውድ ተመልካቾቻችን ዛሬ ያየናቸው መረጃዎች ይህን ይመስሉ ነበር። በትግራይ የበረራ መቋረጥ እና በሀገራችን ወታደራዊ ደረጃ ላይ ያላችሁን አስተያየት በኮሜንት አጋሩኝ። ቻናላችንን ሰብስክራይብ በማድረግ የቤተሰባችን አባል ሆኖ ፋስት ኒውስ ኢትዮጵያ ነበርኩ። ሰላም ለሀገራችን።